ጉድ ኒውስ አውቲዝምን አሰስ ለማድረግ እየዋለ ስላለው ሴንስቲኖ ስለሚባለው አስገራሚ መተግበሪያ ልንገራችሁ። በዱክ ዩኒቨርሲቲ የተሰራው ይህ መተግበሪያ ህፃናት ቪዲዮዎችን ሲመለከቱ የአይን እንቅስቃሴያቸውንና የፊት ገጽታቸውን እንዲሁም ትኩረታቸውን በኤአይ በመተንተን ይሰጣቸዋል ውጤት ማለት ነው። እጅግ በጣም አኪዩሬት የሆነው ውጤት ከ20 ደቂቃ ባልበለጠ ጊዜ ውስጥ ይወጣል። ይህ ትልቅ ተስፋ የተጣለበት አፕ በኦቲዝም ምርመራና እንክብካቤ ላይ ትልቅ አስተዋጽኦ እንዳለው ይታመናል። ልጆች ገና በለጋ እድሜያቸው በ18 ወራት ጊዜ ውስጥ ወይም ዓመት ከ6 ወር ጊዜ ውስጥ በኦቲዝም የተጠቁ መሆናቸውን ወይም አለመሆናቸውን ለማወቅ አስችሏል። ይህ ደግሞ ኤርሊ ኢንተርቬንሽን ለልጆች ለመስጠት በጣም ወሳኝ ነው ማለት ነው። ልጆቹ ገና በ1 ዓመት ከ6 ወር ጊዜያቸው ውስጥ ያለባቸው እክል ከታወቀ ወዲያው አእምሯቸው የተለያዩ አይነት ቼንጆችን ሳይፈጥር ቶሎ ትሪትመንቱን እንዲያገኙና ለውጥ በህይወታቸው እንዲያመጡ እያስቻለ ነው ማለት ነው።